አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ የቻናሌ ተከታታዮች ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውድስዬ ያላችሁ በየሩም ዳርቻ ሰላማችሁ በስተረፍ ይበልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ለዚህ ቻናልም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሁኑ። እንደው ጉርሳና ወንዶች ሰላም ብያለሁ። የኔ ውዶችዬ ያላችሁ ሰላማችሁ በስተረፍ ይበልልኝ እና ውዶችዬ እንደው ሰሞኑን የሆነ ነገር አስጨንቆኝ ማለት ነው። በቃ ጭንቅላቴ ሊፈነዳ ነው። ለሐውለ ወለ ቁወተ ቢላ ቢላ። እንደው በአላህ ይሄንን ቪዲዮ ሁላችሁም አይታችሁ ላይክ ታታረጉ ሼር ታታረጉ አላህ ያሳካል ሳትሉኝ እንዳታልፉ ማለት ነው። እንዳታልፉ እንደው ውዶችዬ የማንኛችሁ ዱአ ዛሬ ዱአችሁ በጣም ያስፈልገኛል ሐቂቃ ማለት ነው። የማንኛችሁ ዱአ ሙስተጃብ እንደሚሆን አላውቅም ሐቂቃ ማለት ሁላችሁም ዱአ አድርጉልኝ ውዶችዬ። ሰሞኑን እንቅልፍ ተተኛሁኝ 5 ቀን ማለት ነው። ወላሂ ነው የምላችሁ 5 ቀን እንቅልፍ እምቢ አለኝ። በቃ ማስበው በቃ ስለ ነገር ብቻ ነው ወላሂ ሱብሃንአላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ወላሂ በቃ ይሳካል አለ ይሳካም በቃ ባፌ ልትወጣ ነው ነፍሴ ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ እንጂ ወላሂ ውዶችዬ ይሄ ነገር ተተሳካለኝ ደግሞ ማለት ነው በቃ ህይወቴ መስመር ያዘ ማለት ነው። ወላሂ ይሄ ነገር ደግሞ አልሳካም አልሐምዱሊላህ። አላህ ከፈቀደ ይሳካል፣ አላህ ካልፈቀደው ምንም ማለት አይደለም። ግን ዱአ አድርጉልኝ ይሄ ነገር እንዲሳካልኝ ዱአ አድርጉልኝ እና ይሄ ነገር ደግሞ ካሳክቶልኝ የሚጠቅመኝ ያኔ ለኔ በጣም አሪፍ ነገር ከሆነ መጥቼ ለእናንተ ሼር አደርግላችኋለሁ ኢንሻአላህ ማለት ነው። ግን ኢንሻአላህ አላህ ያስጨነቀብሽን ሀጃ አላህ ያው ፈረጅሽ ብላችሁ ዱአ አድርጉልኝ ማለት ነው። እዶሽዬ ዋኒ ወላሂ ሲከፋኝ መጥቼ እናንተ ጋር ነው የማለቅሰው። ሲደስትም ስከፋም በቃ ፋሚሊዎቼ ናችሁ እናንተ ማለት ነው። ይሄ ነገር ደግሞ ኢንሻአላህ አላህ የሚጠቅመኝ ነገር አላህ ያርገው። አላህ ደግሞ የማይጠቅመኝ ነገር ከሆነ ግን በቃ አይፈትነኝ ከዚህ በላይ ማለት ነው። ወላሂ አልሐምዱሊላህ ስለ ሁሉም ነገር አላህን አመሰግነዋለሁ። አላህ ለኔ ብዙ ውለታ ውሎልኛል። ይሄን ደግሞ እንደሚያሳካልኝ አልጠራጠርም እና ሁላችሁም ዱአ አድርጉልኝ። አላህ ያሳካልሽ በሉኝ ማለት ነው። ወላሂ ነው የምላችሁ የኔ ውድ እህቶች ማለት ነው። የማዳም ቆ በነገራችን ላይ በቃ ወላሂ ለሰው ክፋት የላትም እና ብዙዎቻችሁ በጣም ደጎች ናችሁ። ያው አንዳንድ ተንከሳለን እንጂ የማዳም ቆም ለማንም ሰው ክፋት ታስብ ሀቂቃ ነው የምላችሁ። ሀታ ጥላቷ ራሱ እንዲደሰትላት ነው የምትፈልገው ማለት ነው። እና ይሄንን ይመስላል እላችኋለሁ። ወደ አንተ ባፊ ልትወጣ ነው ነፍሴ ማለት ነው። ለራሴ ናሞኛል። በቃ ደግነቱ ሴትዬ በጣም ጥሩ ሰው ናት፣ አላህ ይጨምርልን ማለት ነው እንጂ ሴትዬ በጣም መጥፎ ሰው ብትሆን ማለት ነው ዛሬ እንጣላ ነበር ማለት ነው ሀቂቃ ማለት ነው። ስራዬን ደግሞ ማጣት አልፈልግም ሀቂቃ ማለት ነው። እንደዚህ አንድ ነገር ሊወዳ አይሆን ነገር ቢሮ ምንድን መቀመጥ አልፈልግም። ቀጥታ እንኳን ወደ ኢትዮጵያ የሚያሳፍሩ ከሆነ አልሐምዱሊላህ ችግር የለውም። ግን ቀጥታ አያሳፍሩንም ማለት ነው። ከኢትዮጵያ ከቢሮ ስለሆነ ግስ ያመጡን ወደ ቢሮ ነው የሚወስዱ ማለት ነው። ቢሮ ደግሞ ነገራቸዋለሁ ሴትዮዋ በጣም አዛናት የመጨረሻ በቃ ፊቷ አይፈታም ማለት ነው። ወላሂ ሱብሃንአላህ እንጂ ፊቷ ምንም አይፈታም። በቃ ኮስተር ቆጥር አውዙ ቢላሂ ምን ሽቶ ሰው የሚበላው እንጀራ ነው የሚጠጣው ውሃ ነው ምንድነው ወላሂ በቃ አለኩል ይሃል ማለት ነው። እኔ ወዲያ ራሴ ሀጃ ትመጣላችሁ እና ሀጃው ባይሳካስ አታዩም እንዴ ምናምን እንዳትሉ። ይሄ በቃ ይሄ መተው አልችልም ነይቃ ማለት ነው። ይሄ ከተሳካልኝ ደግሞ ማለት ነው ወላሂ በቅርብ ሀገር እንደምገባ እርግጠኛ ነኝ። ወላሂ ያ ረብ እንደው እነዛ ምስኪን አባቴንና ምስኪን እናቴን ማለት ነው ወላሂ ጥያቸው እንደመጣኋቸው አሁን እጄላቸው የማስደስትባቸውን ቀን አላህ ያቅርብልኝ። ወላሂ እንደው አላህ ያቅርብልኝ። አላህ ከመሬትም ከሰማይም ብሎ አላህ ያቅርብልኝ። ወላሂ የውስጤን እኔና እኔና ብቻ ነው የምናውቀው። ማንም አያውቅም የውስጣችሁ እንኳን እናንተና የቅርብ ሰው አያውቅም እኔ ውስጥ ምን እንዳለ ማለት ነው። ወላሂ ነው የምላችሁ እና ማጣት ደግሞ ከባድ ነው። እኔ ደግሞ ማንም ሰው ከጅሎ መኖር አልፈልግም። አላህን የምለምነው ከሰዎች እንዳልከጅል ነው ወላሂ እና የመጣሁት የራሴ ሀጃ አለ። ሀጃዬ ደግሞ በቅርብ የሚሳካ ከሆነ ያ አላህ እኔ ሀገር ዲናው ምን አለኝ ወላሂ እኔ ሰው ቤት ተአሊ ሮሂ ከዚህ እኔ ምን አለኝ። ግን ወላሂ ኢንሻአላህ ሁላችሁም ዱአ አድርጉልኝ። አላህ እንደው በቅርቡ ይፈርጅሽ በሉኝ ማለት ነው። ወላሂ ሁላችሁንም አላህ ይፈርጃችሁ። ሀጃ ያለባችሁ
እንደኔ ብዙ ነገር ያስጨነቃችሁ እህቶች አላችሁና በቃ ሰሞኑን በባህር ወንድሜ እየመጣ ነው ብያችሁ ነበርና ወንድሜ ተመለሰልኝ። አልሐምዱሊላህ በጣም ደስ ብሎኛል። አሁን ላይ ድንበር ላይ ጦርነት አለ። በመመለሱ ወላሂ በጣም ነው ደስ ያለኝ። አልሐምዱሊላህ ተመለሰ ነው ያልኩት ማለት ነው። ምክንያቱም ድንበር ላይ ጦርነትም ስላለ ከዛ ጓደኞቹ ምናምን የሰው ብዙ ስለመጣ እዛ መንገድ ላይ አፋር ክልል ላይ ነው እንጃ ተይዘን አለመሰለኝ። ከዛ እንደገና በመጨረሻ አሳፈረው ማለት ወደ አዲስ አበባ ተመለሰ ማለት ነው። አልሐምዱሊላህ እኔ ደስ ብሎኛል በመመለሱ ማለት ነው። እና ወንድሙ ይሄ ያስጨነቀኝ ደግሞ ያው የራሴ ሀጃ ነው። ይሄ ነገር ደግሞ እንዲስተካከልልኝ ያው እናቴም ዱአ አድርጊልኝ ብያታለሁ። እናቴም ዱአ እያደረገችልኝ ነው ኢንሻአላህ። ያው እኔም ዱአ እያደረኩበት ነው። እናንተ ደግሞ ዱአ አድርጉበት። እንግዲህ ማንኛችሁም ሙስጃብ ነው እንደሚሳካልኝ አላውቅም። ብቻ የሚበላኝ ነገር በቃ ዋና ይሳካልኝ። ልመና ውጪ ባንድ ፍትሽ እንዳትሆኝ ልመና አልወጣሁም። በቃ ዱአ አድርጉልኝ አልኳችሁ። አንዳንዶቻችሁ ያው እኔ እንትን ወደ ልመና ስለምታዘዙር እኔ ልመና ሳይሆን የወጣሁት ሁላችሁም ዱአ አድርጉልኝ። በቃ ባላችሁ ነገር አላህ ይፈረጅሽ አልቃም ብላችሁ ዱአ አድርጉልኝ። በቃ የሁላችንም ሀጃ አላህ ያውጣው። አሚን በሉ። ሁላችንም ባለ ሀጃ ነን። አሚን በሉ። አላህ ሀገራችን በሰላም ይደብልቀን። አሚን በሉ። አላህ ከልጆቻችሁ ጋር በሰላም ይደብልቃችሁ። አሚን በሉ። ሀገራችን ሰላም ሆኖ ሀገር መግባት አይደለም ዋናው ትልቁ ነገር። ሀበተሰብ ጋር ተስማምታችሁ ሀባሎቻችሁ ጋር ተስማምታችሁ የምንኖርበት አላህ ያደርጋችሁ። አሚን በሉ። ሀገር መግባት ቀላል ነው፣ በጣም ቀላል ነው ሀቂቃ ማለት ነው። ግን ሀገር መግባት ቀላል ሆኖ ካለ መኖር ነው የከበደም ማለት ነው። እና ለብዙ አመታት ሀገራችሁ ያልገባችሁ ልጆች አላችሁ። እኔ ብዙ ጊዜ የምመክራችሁ ነገር ኢትዮጵያ ግቡ ብዬ ነው። ወላሂ ይሄን ያህል አመት ዝም ብላችሁ ተቀምጣ እኔ ወላሂ ሳውዲ አረቢያ የተቀመጥኩበትን ጊዜ በጣም እሞራለሁ፣ በጣም ማለት ነው። ሌሽ ለምንድን የተቀመጥኩት ሀቂቃ ማለት ነው። ብቻ አልሐምዱሊላህ ረብል ዓለሚን አላህ ለሁሉም ነገር እሱ የፈቀደው ነው የሚሆነው። እሱ ያልፈቀደው ምንም አይሆንም። ምንም ብትሉ ምንም ብትሉ እኔም ሳውዲ አረቢያ ዛሬ ያለው ነገር ያለው ስል በቃ ሁሉ ያሲያልቅ እንደው ብድግ አረገጀሊ ነው ማለት ነው። ካልኩኝ ሀገሬ ደግሞ ሀገሬ ተቀመጥኩኝ ተቀመጬ እዚህ ሀገር መጣሁ ማለት ነው። አሁን ደግሞ በቅርብ በቃ አንድ አይደለ የሆነ ደስ የሚል ዜና መጣልኝ። ያ ዜና ደግሞ ይሆናል ላይሆንም ዛሬንቹ እንደው ያ አላህ ማድሪ ወላሂ ማድሪ ወንዶች ይሄ ነገር እንግዲህ አይሳካልም እንግዲህ ይሳካልኝ ተስፋ አደርጋለሁ። አልሳካም ካለ እንግዲህ ያለ የተሻለውን ይስጥሽ በሉኝ።